ንቃተ ህሊና ሰፊህና ጥልቅ ትርጉም ያለው ጽንሰ ሐሳብ ሲሆን እንደየአውዱ በተለያዩ መንገዶች ሊተረጎም ይችላል። በአጭሩ ግን ንቃተ ህሊና የሚከተሉትን ዋና ዋና ነጥቦች ያካትታል። አንደኛ፣ ራስንና አካባቢን ማወቅ። ንቃተ ህሊና ማለት በአንድ የተወሰነ ቅጽበት ስለ ማንነታችን ያለን ግንዛቤ ነው። ይህችም ስለ ስሜታችን፣ ስለ ሐሳባችን እና በአካባቢያችን ስላለ ሁኔታ ያለን ንቃት ወይም ግንዛቤ ነው። ይህም ሕይወት ያላቸው ነገሮች ካልታደሉት ቁስ አካላት የሚለዩበት ዋነኛው ባህሪ ነው። ሁለተኛ፣ የስነ ልቦና እይታ። በስነ ልቦናው ዘርፍ ንቃተ ህሊና በሶስት ዋና ዋና ክፍሎች ይከፈላል። ንቁ ህሊና፣ አሁን በዚህ ሰዓት እያሰብንበትና እያደረግነው ያለነው ነገር ነው። ከፊል ንቁ ህሊና፣ ትኩረት ካደረግንበት ወዲያው ልናስታውሰው መረጃ ነው። ለምሳሌ ትላንት የበላነው ምግብ። የበታች ህሊና ደግሞ በቀጥታ የማናውቃቸው ግን በባህሪያችን ላይ ተጽዕኖ የሚያሳድሩ የተቀበሩት ውስጣዎች ናቸው። ሶስተኛ፣ ንቃተ ህሊናን ማሳደግ። ንቃተ ህሊናው የዳበረ ሰው ድርጊቶቹን በዘፈቀደ ሳይሆን በምክንያት ያከናውናል። እንዲሁም ስሜቶቹን የመቆጣጠርና የመረዳት ብቃት ይኖረዋል። ከውጫዊ ተጽዕኖዎች ይልቅ በውስጣዊ እውነት ይመራ። አራተኛ፣ በፍልስፍናና በሳይንስ። ሳይንቲስቶች ንቃተ ህሊና ከአእምሮ የነርቭ ሴሎች ሥራ እንዴት እንደሚመነጭ እየመረመሩ ነው። ፈላስፎች ደግሞ ለመሆኑ ህሊና ምንድን ነው? ቁስ ነው ወይስ መንፈስ? በሚለው ጥያቄ ላይ ለዘመናት ሲከራከሩ ቆይተዋል። ለማጠቃለል ንቃተ ህሊና ማለት የመኖር ትርጉም የምንረዳበት፣ ከራሳችንና ከዓለም ጋር የምንገናኝበት ድልድይ ነው።